የ2026-27 የእንግሊዝ ፕሪሚየር ሊግ የዕጣ ድልድል ጁን 19 ቀን ይፋ ተደርጓል። ይህ የውድድር ዘመን ከ2026 የፊፋ የዓለም ዋንጫ መልስ ተጫዋቾች በቂ እረፍት እንዲያገኙ ሲባል አርብ ኦገስት 21 ይጀምራል። የወጣውን የዕጣ ድልድል ተከትሎ ከመጀመሪያ እስከ አምስተኛ ሳምንት ባሉት ጨዋታዎች ተጠቃሚ የሆኑ ቡድኖችና የሻምፒዮንነት ግምቶች እንደሚከተለው ይመስላሉ። የመጀመሪያዎቹ 5 ሳምንታት ጨዋታዎች ለአንዳንድ ትልልቅ ቡድኖች እጅግ በጣም ምቹ ሲሆኑ ለአንዳንዶቹ ደግሞ ፈታኝ ሊሆኑ እንደሚችሉም ተገምቷል። ማንቸስተር ዩናይትድ ቀዳሚው ተጠቃሚ ሊሆን የሚችለው ቡድን ነው። በማይክል ካሪክ የሚመራው ማንቸስተር ዩናይትድ በአንደኛና በሁለተኛ ሳምንት አዲስ ካደጉት ሃል ሲቲና ኢፕስዊች ታውን ጋር ስለሚጫወት እጅግ ቀላል መርሃ ግብር ገጥሞታል። በአራተኛ ሳምንት ከማንቸስተር ሲቲ ጋር የሚያደርገው የደርቢ ጨዋታ ብቻ ፈታኝ ሊሆን ይችላልም ተብሏል። የመጀመሪያዎቹን ሳምንታት በጥሩ ነጥብ ለመጀመር ትልቅ እድል ይኖረዋል። የ2025-26 የአምናው ሻምፒዮን አርሰናል ዘመኑን የሚጀምረው አዲስ ካደገው ኮቬንትሪ ሲቲ ጋር በሜዳውና በደጋፊው ፊት ነው። በሶስተኛ ሳምንት ቼልሲን በኤምሬትስ ያስተናግዳል። በአጠቃላይ ኦፕታ እንደዳሰሰው አርሰናል ከመጀመሪያዎቹ 10 ሳምንታት ውስጥ ሁለቱን ብቻ ከጠንካራ ቡድኖች ጋር ስለሚጫወት መርሃ ግብሩ ምቹ ሊሆንለት እንደሚችልም ገምቷል። ቼልሲ በፈታኝ መርሃ ግብር ይጀምራል። አዲሱ አሰልጣኝ ጃቢ አሎንሶ በቼልሲ ቤት ስራቸውን የሚጀምሩት በለንደን ደርቢ ከፉልሃም ጋር ሲሆን በሶስተኛ ሳምንት ወደ ኤምሬትስ አቅንተው ከአርሰናል ጋር ከባድ ፈተና ይጠብቃቸዋል። ኒውካስትል ዩናይትድ እና ሊቨርፑል በመጀመሪያው ሳምንት እሁድ እርስ በርስ የሚገናኙበት ሌላኛው ተጠባቂው ጨዋታ ነው። ሊቨርፑልና ኒውካስትል ገና በጠዋቱ ነጥብ የሚጣጣሉበት ከባድ ጅማሮም ይሆንባቸዋል ተብሏል። የ2026-27 የእንግሊዝ ፕሪሚየር ሊግ ሻምፒዮን ማን ሊሆን ይችላል የሚለው ሌላኛው ጥያቄ ነው። የዘንድሮ ዋንጫ ፉክክር ከወትሮ የተለየና እጅግ አስደሳች እንደሚሆን ይገመታል። አርሰናል በዚህ ዓመትም ቀዳሚው እጩ ተመራጩ ክለብ ነው። ሚኬል አርቴታ ቡድኑን ባለፈው የውድድር ዘመን ሻምፒዮን ማድረግ ችሏል። አርሰናል አሁን የዋንጫ ጫናው ስለቀነሰለትና የተረጋጋ ስብስብ ስላለው ዋንጫውን ለማስከበር ቀዳሚው ግምት የተሰጠው ቡድን ነው። ማንቸስተር ሲቲ ከታላቁ አሰልጣኝ ፔፕ ጋርዲዮላ መውጣት በኋላ በአዲሱ አሰልጣኝ ኢንዞ ማሬስካ ስር አዲስ ምዕራፍ ይጀምራል። የጋርዲዮላን ክፍተት በፍጥነት መሙላት ከቻሉ ሌላኛው ጠንካራው ቡድን ነው። በጃቢ አሎንሶ የሚመራው ቼልሲ በዚህ ዓመትም በአውሮፓ መድረክ ላይ ስለማይሳተፉ ተጫዋቾች ሙሉ ትኩረታቸውን በሊጉ ላይ ብቻ ያደርጋሉ። ይህ ነፃነት ለዋንጫ አስገራሚ ተፎካካሪ ሊያደርጋቸው ይችላልም ተብሏል። በሊጉ በታላላቅ አሰልጣኞች ስብስብ ተሞልቷል። የሚኬል ካሪክ በማንቸስተር ዩናይትድ፣ የጃቢ አሎንሶ በቼልሲ፣ የኢንዞ ማሬስካ በማንቸስተር ሲቲ፣ ሻምፒዮን ማይክል በአርሰናልና ሌሎቹም ሊጉን ከተለመደው በላይ ያደምቁታል ተብሎ ይጠበቃል። አዲስ ያደጉ ቡድኖች ከባድ ፈተና ይጠብቃቸዋል። በፍራንክ ላምፓርድ የሚመራው ኮቬንትሪ ሲቲ፣ ሃል ሲቲና ኢፕስዊች ታውን ከመጀመሪያዎቹ 3 ሳምንታት ውስጥ ቢያንስ ሁለቱን ጨዋታዎች ከቻምፒዮንስ ሊግ ተሳታፊ ቡድኖች ጋር ስለሚጫወቱ ገና በጠዋቱ ከባድ ፈተና ይጠብቃቸዋል ተብሏል። የክረምቱ የዝውውር መስኮት ጁን 15 የተከፈተ ሲሆን ሊጉ ከተጀመረ ከ10 ቀናት በኋላ ሴፕቴምበር 1 ድረስ ክፍት ሆኖ እንደሚቆይም ተነግሯል። ይህም ቡድኖች በመጀመሪያው ሳምንታት የሚታይባቸውን ክፍተት አይተው ተጫዋቾቹ እንዲያስፈርሙም እድል ይሰጣቸዋል። የእርሶ ተወዳጅ ቡድን የትኛው ነው? የትኛው ክለብ የመጀመሪያዎቹን 5 ሳምንታት ጥሩ ሊሆን ይችላል? ሐሳብ አስተያየቶቻችሁን አድርሱን። ግሽ አባይ ስፖርት የዩቲዩብ እና የቲክቶክ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን በአክብሮት እንጠይቃለን።